ሰማያዊ ሰማይ፣ በረዶ የለበሱ ግዙፍ ተራሮችና በዓለም ላይ ካሉ እጅግ ባለጸጋና ደስተኛ ህዝቦች መገኛ። ኖርዌይ ይህች ሀገር የእኩለ ሌሊት ፀሐይ ምድር እየተባለች ትጠራለች። ምክንያቱም በበጋ ወቅት በሰሜናዊው ክፍል ፀሐይ ጨርሶ አትጠልቅም። ብዙዎቻችን ይህችን ሀገር በፊልምና በፎቶ እናውቃታለን። ነገር ግን ከዚህ ውብ ምስል በስተጀርባ ያለው እውነተኛው የተፈጥሮ ምስጢር እና የሰዎቹ ህይወት ምን ይመስላል? ዛሬ ወደ ሰሜን አውሮፓ እንጓዛለን። የኖርዌይን እውነተኛ ገጽታ ከውስጥ ሆነን በዝርዝር እንቃኛለን። የኖርዌይ ዋነኛ መለያ እጅግ አስደናቂው የተፈጥሮ ውበቷ ነው። በተለይም ፊዮርዶች በመባል የሚታወቁት ከባህር ወደ የብሱ ክፍል የገቡ በግዙፉ ተራሮችና በፏፏቴዎች የተከበቡ ጥልቅ የባህር ወሽመጦች የአይን ማረፊያ ናቸው። በዩኔስኮ ጭምር የተመዘገቡ የዓለም አስደናቂ ቅርሶች ናቸው። ወደ ሰሜናዊቷ ትርሞስ ከተማ ስንሄድ ደግሞ በክረምት ወቅት ሰማዩ ላይ የሚታየው አረንጓዴና ቀይ የተፈጥሮ ብርሃን ወይም የሰሜን ብርሃን ኖርዘርን ላይትስ ሰማዩን ሲያሳምረው ይታያል። ከዚህ በተጨማሪ ከባህር ላይ ፍጥጥ ብለው የወጡ ሰማይ ጠቀስ ተራሮችና ትናንሽ የአሳ አጥማጅ መንደሮች ያሉበት የሎፍተን ደሴቶች የኖርዌይ ሌላው የተፈጥሮ ድንቅ ስራ። ይህ አስደናቂ ተፈጥሮ በሰዎቹ ህይወት ላይ ትልቅ ተጽዕኖ አለው። ኖርዌያውያን ፍሪሉፍቲስ ሊቭ የሚል ፍልስፍና አላቸው። ትርጉሙም የውጭ አየር ህይወት ማለት ነው። የአየር ሁኔታው ምንም ይሁን ምን ተፈላጊውን የስፖርት ልብስ ለብሰው ወደ ውጪ ወጥተው መጓዝ፣ ስኪንግ ማድረግ እና ተፈጥሮን ማጣጣም ይወዳሉ። የሚገርመው ህፃናትን በሽታ የመቋቋም አቅማቸው እንዲጠነክር በዚያ በረዶ ውስጥ ውጪ ላይ በጋሪ ያስተኛቸዋል። ነገር ግን ወደ ማህበራዊ ህይወታቸው ስንመጣ መጀመሪያ ላይ ኖርዌያውያን ቀዝቃዛ ወይም ኩሩ ሊመስሉ ይችላሉ። መንገድ ላይ ዝም ብለው አያናግሯችሁም። አውቶቡስ ውስጥም የግል ነፃነትን ስለሚያከብሩ ተራርቀው ይቀመጣሉ። ይህ ግን ሰውን ካለማወቅ እንጂ ከኩራት የመነጨ አይደለም። አንዴ ከተዋወቋቸው ግን እጅግ ታማኝ ጓደኛ ይሆኗቸዋል። ሌላው የሚያስደንቀው ባህላቸው ዱኛ ይባላል። ሚሊነሩም ተራ ሰራተኛም እኩል መጥተው ሰፈራቸውን በነፃ ፈቃደኝነት በጋራ የሚያጸዱበትና ማህበራዊ ትስስራቸውን የሚያጠናክሩበት ትልቅ ባህል ነው። ታዲያ የውጭ ዜጋን ወይም እንግዳን እንዴት ይቀበላሉ? በኖርዌይ ባህል ከማንም አትበልጥም፣ ማንም ካንተ አይበልጥም የሚል የእኩልነት መርህ አለ። ስለዚህ ልዩ ቪአይፒ እንክብካቤ ባያደርጉም በከፍተኛ ክብርና በእኩልነት ያስተናግዳሉ። አንድ ኖርዌያዊ ቤቱ ከጋበዘ ትልቅ ቦታ ሰጥቷል ማለት ነው። ነገር ግን ቤት ስትገባ ጫማህን ማውለቅ ግዴታ ነው። ሌላው የሚገርመው ወደ ግብዣ ስትሄድ የራስህን መጠጥ ይዘህ መሄድ እንደ ስግብግብነት ሳይሆን እንደ ሀገሩ ባህል ነው የሚታየው። ስለ ባህላዊ ልብስ ካነሳን ኖርዌያውያን ቡናድ የሚባል እጅግ በጣም ውድና በእጅ የተጠለፈ ባህላዊ ልብስ አላቸው። ይህንን ልብስ በብሔራዊ ቀናቸው ሜይ 17 እና በሰርግ ላይ ወንዶችም ሴቶችም በኩራት ይለብሱታል። በምግብ በኩል ደግሞ ብሩኖስት የሚባል ቡናማ ቀለም ያለው ጣፋጭነት ያለው አይብ አላቸው። ይህ አይብ በኖርዌይ የቁርስ ጠረጴዛ ላይ የማይጠፋ የሀገሪቱ ኩራት ነው። ኖርዌይ በጥንት ዘመን የኦዲን እና የቶር አማልክት የሚመለኩባት የአስፈሪዎቹና የታዋቂዎቹ ቫይኪንግስ ምድር ነበረች። በ11ኛው ክፍለ ዘመን ክርስትናን ከተቀበሉ በኋላ ግን ታሪካቸው ተቀየረ። ዛሬም ድረስ ሙሉ በሙሉ ከእንጨት የተሰሩና የቫይኪንግ ዲዛይን ያላቸው ጥንታዊ የሳንቃ አብያተ ክርስቲያናት የሀገሪቱ ታሪካዊ ውበት ናቸው። ይሁን እንጂ በአሁኑ ሰዓት ኖርዌይ በዓለም ላይ ካሉ ሃይማኖት አልባ ወይም ሴኩላር ሀገራት አንዷ ናት። አብዛኛው ህዝብ ሃይማኖትን እንደ ግል ምርጫ ነው የሚያየው። ይህች የ5 ሚሊዮን ህዝብ ሀገር እንዴት የዓለማችን ባለጸጋ ልትሆን ቻለች? በ1960ዎቹ በባህራቸው ውስጥ ያገኙት የነዳጅ ዘይት በአግባቡ በመጠቀማቸው ነው። ከነዳጅ የሚያገኙትን ሳንቲም በሙሉ ለወደፊት ትውልድ በማስቀመጥ ዛሬ ከ1.5 ትሪሊየን ዶላር በላይ ዋጋ ያለው የዓለማችን ትልቁን የሉዓላዊነት ፈንድ ገንብተዋል። ዛሬ በሀገሪቱ ከሚሸጡት አዳዲስ መኪናዎች 80% በላይ በኤሌክትሪክ የሚሰሩ ናቸው። አስገራሚ እውነታዎችን ስንመለከት በዓለም ላይ ረጅሙ የመንገድ ዋሻ ኖርዌይ ውስጥ ይገኛል። እሱም 24.5 ኪሎ ሜትር ርዝመት ያለው ታነል ነው። አሽከርካሪዎች እንዳይተኙ ልዩ የብርሃን ሲስተም አለው። ሌላው የሚገርመው ደግሞ ጃፓናውያን ለሱሺ ምግብ የሳልመን አሳን መጠቀም የጀመሩት በ1980ዎቹ ኖርዌያውያን ስላስተዋወቋቸው ነው። ለዚህ ሁሉ ስርዓትና ብልጽግና ነው በየአመቱ ከዓለም ደስተኛ ሀገራት ተርታ የምትሰለፈው።
ቅዝቃዜና ውበት፣ ዝምታና ታማኝነት፣ ታሪክና ዘመናዊነት በአንድ ላይ የተሰናባት ምድር ናት ኖርዌይ። የዛሬው ዶክመንተሪያችን ይህንን ይመስል ነበር። እናንተስ በኖርዌይ ባህልና ተፈጥሮ ውስጥ ይበልጥ ያስደነቃችሁ የትኛው ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ በሌላ ሀገር ታሪክ እስክንገናኝ